በባለፈው ቪዲዮአችን እንዴት ቲንከርካድ ሶፍትዌር እንደምትጠቀሙ አሳየቻችሁ ነበረ። በዛሬው ቪዲዮ ደግሞ አንድ ለየት ያለ ሶፍትዌር አስተዋውቃችኋለሁ። ይሄኛውንም ከባለፈው ለየት የሚያደርገው ሁለት ነገሮች አሉ። አንደኛ ምንም ኢንተርኔት አይፈልግም። በሁለተኛነት ደግሞ የተለያዩ ሴንሰር ሞጁሎችን ከጉግል ላይ ዳውንሎድ በማድረግ ኢምፖርት ማድረግ ትችላላችሁ። በኋላ ላይ እንዴት ኢምፖርት እንደምታደርጉ አሳያችኋለሁ። ይህን ሶፍትዌር ዳውንሎድ ለማድረግ በመጀመሪያ ወደ ቴሌግራም ቻናል ትሄዱና እንደዚህ ኮምፕረስድ የሆነ ፋይል ታገኛላችሁ። ከዚያም እሱን ዳውንሎድ ካደረጋችሁት በኋላ በእንደዚህ መልኩ ፋይላችሁ ውስጥ ይመጣል። ፋይሎቹን ለማግኘት ራይት ክሊክ ትነኩና ኤክስትራክት ታደርጉታላችሁ። በዚህ መልኩ ኤክስትራክት ካደረጋችሁት በኋላ እንደዚህ ሶስት የተለያዩ ፋይሎችን ያመጣላችኋል። አንደኛው ለሊነክስ ተጠቃሚዎች ነው። ሁለተኛው ደግሞ ማክ ኮምፒውተር ለምትጠቀሙ ነው። ሶስተኛው ደግሞ የዊንዶውስ ኮምፒውተር ላላቸው ነው። የኔ ኮምፒውተር ደግሞ ዊንዶ ኦፕሬቲንግ ሲስተም ስለሚጠቀም ሶስተኛው ላይ ያለውን ተጠቅሜ ያሳያችኋለሁ። ሶፍትዌሩ ጋር ትሄዱና ራይት ክሊክ ከዛ ኦፕን ትሉታላችሁ። በእንደዚህ መልኩ ኢንስታሌሽኑን ያስጀምርላችኋል። ሁሉንም የሚመጣላችሁን ኦፕሽኖች ኔክስት ትሉታላችሁ። ከዚያም ትንሽ ከጠበቃችሁት በኋላ እንደዚህ ኮምፖነንቶቹን ሎድ ያደርግላችኋል። እንደምታዩት ያለምንም ኢንተርኔት ነው ሎድ እያደረገ ያለው። ከዚያ በመጨረሻም ኢንስቶል አድርጎ ከጨረሰ በኋላ እንደዚህ ዌልካም ዊንዶው ያመጣላችኋል። ልክ ኢንስቶል አድርጎ እንደጨረሰ የሶፍትዌሩን ሾርትከት በእንደዚህ መልኩ ዴስክቶፕ ላይ ያስቀምጥላችኋል። በቀላሉ አክሰስ ማድረግ ትችላላችሁ ማለት ነው። አሁን ደግሞ በድጋሚ እንክፈተውና በውስጡ ምን ነገሮች እንዳሉ አሳያችኋለሁ። እንደምታዩት ልክ ሶፍትዌሩ እንደከፈትኩት የዌልካም ዊንዶ ነው የሚመጣልኝ። በዌልካም ዊንዶ ስር ደግሞ በመጀመሪያ ላይ ሪሴንት ስኬችስ የሚል ታገኛላችሁ። እዚህ ውስጥ ሶስት ነገሮች አሉን። መጀመሪያ ላይ ሴቭ ያደረጋችሁትን ፋይል የሚያመጣላችሁ ነው። ሁለተኛው ደግሞ ኒው ስኬች የሚል ነው። አዲስ ሰርኪዩት ቢልድ ለማድረግ ስትፈልጉ የምትጠቀሙት ነው። ኦፕን ስኬች ደግሞ ከዚህ በፊት ሴቭ ያደረጋችሁትን በኮምፒውተራችሁ ውስጥ መርጣችሁ አክሰስ እንድታደርጉ ያደርጋችኋል። እሺ ለምሳሌ እዚች ጋር አንድ የተሰራች ኤግዛምፕል አለች። እሱን ልንካና ላሳያል። እንደምታዩት ከዚህ በፊት የሰራሁትን በእንደዚህ መልኩ ያመጣልኛል። ከፈለጋችሁ ኤዲት ማድረግ ትችላላችሁ። ኒው ስኬች የሚለውን ስነካው ደግሞ እንደዚህ ብሬድ ቦርድ ብቻ ታገኛላችሁ። ኦፕን ስኬችን ስነካው ደግሞ ሴቭ ወደማደርግበት ፋይል ይወስደኛል። ቀጥሎ ደግሞ ቲፕ ኦፍ ዘዴይ የሚል ታገኛላችሁ። እዚህ ውስጥ በአብዛኛው እንዴት ሶፍትዌሩን መጠቀም እንደምትችሉ ትናንሽ መግለጫዎችን ይሰጣችኋል። በእንደዚህ መልኩ ኔክስት በማለት ማንበብ ትችላላችሁ። ከፈለጋችሁ ደግሞ ኦል የሚለውን በመንካት በእንደዚህ መልኩ ሁሉንም አክሰስ ማድረግ ትችላላችሁ። ይሄ ታብ ደግሞ ኦንላይን ፕሮጀክቶችን አክሰስ የምታደርጉበት ነው። ከታች ደግሞ ፋብ የሚል አለ። ፋብሪኬሽን ማለት ነው። ያው ይሄኛው ዲዛይን ያደረጋችሁትን ፒሲቢ ማኑፋክቸር ለማድረግ የሚጠቅማችሁ ነው። እስቲ አዲስ ዊንዶ ክሬት ላደርግና ሰርኪቶቹን ቢልድ እንዴት እንደምናደርግ ላሳያችሁ። ኒው ስኬች ከዛ በእንደዚህ መልኩ ያመጣላችኋል። ኮምፖነንቶቹን ለማንቀሳቀስ ራሱ ላይ ክሊክ ታደርጉትና ወደ ምትፈልጉት ቦታ ትወስዱታላችሁ። የማውዝ ስክሮል በተናችሁን በመጠቀም ደግሞ እንደዚህ ዙሚን እና ዙም አውት ማድረግ ትችላላችሁ። እዚህ ሶፍትዌር ላይ ምንጊዜም አዲስ ዊንዶ ስከፍቱ በመጀመሪያ ብሬድ ቦርድን የሚያመጣላቸው። ብሬድ ቦርድን እንዴት መጠቀም እንደምትችሉ የማታውቁ ካላችሁ በቀጣይ ቪዲዮ የምሰራበት ይሆናል። እዚህ ጋር ደግሞ የምንጠቀምባቸውን ኮምፖነንት ሊስት የያዘ ታብ አለ። በዚህ ኮር በሚለው በተን ስር ኦልሞስት ሁሉንም ኮምፖነንቶች ታገኛላችሁ። እነዚህ ቤዚክ የሆኑትን ኢንፑት፣ አውትፑት፣ አይሲ እና የተለያዩ ማይክሮ ኮንትሮለሮችን በእንደዚህ መልኩ ካታጎራይዝድ ሆኖ ታገኙታላችሁ። ጀስት የምትፈልጉትን ብቻ መርጣችሁ ወደ ወርክ ስፔሳችሁ መውሰድ ነው ማለት ነው። እዚህ ጋር ከታች ማይን የሚለውን በተን ስትነኩት ደግሞ እናንተ ዳውንሎድ አድርጋችሁ ኢምፖርት ያደረጋችሁትን ኮምፖነንቶች ያስቀምጥላችኋል። አሁን ለምሳሌ እኔ ምንም ኢምፖርት ስላላደረግኩ እንደዚህ ባዶ ስክሪን ነው ያገኘው። ኢምፖርት ለማድረግ እዚች ጋር ትመጡና ኢምፖርት የምትለዋን በተን ትነኳታላችሁ። በመጀመሪያ ግን ወደ ጉግል ትሄዱና የምትፈልጉትን ሞጁል ማውረድ አለባችሁ። አሁን ለምሳሌ እንዲሆነን በእንደዚህ መልኩ ወደ ጉግል ሄድና ዲስታንስ ሴንሰር ሞጁል ፍሪትዚንግ ፓርት ብዬ ሰርች አደርጋለሁ። በእንደዚህ መልኩ HCSR04 የሚል አገኛለሁ። እሱ ላይ ክሊክ አደርጋለሁ። ከከፈትኩት በኋላ ዳውንሎድስ በሚለው ስር ሁለት ፋይሎችን አገኛለሁ።
መጀመሪያ ላይ ሞጁሉን የያዘ ፋይል ነው። ሁለተኛው ደግሞ ሞጁሉን እንዴት እንደምትጠቀሙ የሚነግራችሁ የአርዲኖ ኮድ የያዘ ነው። ሶ በእንደዚህ መልኩ አንዴ ክሊክ ሳደርገው እንደዚህ ዳውንሎድ አድርጎ ይጨርስልኛል። በተጨማሪም ደግሞ ዌብሳይቱ ያንን ሞጁል እንዴት ከአርዲኖ ጋር ወይም ከሌላ ኮምፖነንት ጋር አጣምራችሁ እንዴት መጠቀም እንደምትችሉ ያሳያችኋል። በእንደዚህ መልኩ ዳውንሎድ ያደረጋችሁትን ሴንሰር ሞጁል እንዴት ከአርዲኖ ቦርድ ጋር ኮኔክት ማድረግ እንዳለባችሁ በዲያግራም መልኩ ያሳያችኋል። ሌላኛው ደግሞ ዳውንሎድ እስከሚለው ስር ለሴንሰሩ የተዘጋጀ አርዲኖ ኮድ አለ። ክሊክ ስታደርጉት በእንደዚህ መልኩ አርዲኖ ኮዱን ያመጣላችኋል። ኮፒ ታደርጉታላችሁ። ሶ እንደምታዩት ዳውንሎድ ያደረግኩት ሴንሰር በዚህ መልኩ ፋይሌ ውስጥ አገኘዋለሁ። ቀጥሎ ወደ ፍሪትዚንግ መለስና እንዴት ኢምፖርት እንደምታደርጉ ታሳያችኋለሁ። ማይን የሚለውን ትነኩታላችሁ። ከዛ ኢምፖርት፣ ከዛ ያንን ኮምፖነንት ዳውንሎድ ያደረጋችሁበትን ፎልደር ትነኩታላችሁ። ሶ እኔ ይሄኛውን ነው ዳውንሎድ ያደረግኩት። እንደምታዩት ደብል ክሊክ አድርገዋለሁ። ከዛ ኦኬ። ሶ በእንደዚህ መልኩ ዳውንሎድ ያደረግኩትን ሴንሰር ሞጁል ያስቀምጥልኛል። ከፈለጋችሁ ወደ ወርክ ስፔሳችሁ እንደዚህ ድራግ በማድረግ መጠቀም ትችላላችሁ። እንደምታዩት ሴንሰሩ 4 ፒን አለ። እንደምታዩት ፒኖቹ ላይ ጽሁፍ አለ። ምናልባት ሌሎቹ ላይ ጽሁፍ ካሌለ ግን የማውስ ቀስታችሁን ወደ ፒኑ ጠጋ ስታደርጉት በእንደዚህ መልኩ የፒኑን ዲስክሪፕሽን ያሳያችኋል። ሶ በእንደዚህ መልኩ የፒኑ ጫፍ ጋር በመሄድ ሌፍት ክሊክን በመንካት በእንደዚህ መልኩ የተለያዩ ኮኔክሽኖችን መስራት ትችላላችሁ። ከፈለጋችሁ የተለያዩ አርዲኖ ቦርዶችን በማስገባት ሴንሰሩን መጠቀም ትችላላችሁ። እና ደግሞ ኮፒ ያደረጋችሁትን ኮድ ደግሞ ኮድ የምትለውን በተን ትነኩትና በእንደዚህ መልኩ ፔስት ማድረግ ትችላላችሁ። እንደምታዩት በዚህ መልኩ ፔስት አድርጎልኛል። እነዚህ ኮዶቹ በቤዚክ አርዲኖ ሲሪየሳችን የምናየው ይሆናል። እሺ ልመለስና የቀሩትን ኮምፖነንቶችን ላሳያችሁ። ሌላኛው ሲም የሚለውን ስትነኩት ሁሉንም ኮምፖነንቶች ከፋፍሎ ያስቀምጥላቸዋል። ይሄኛው ደግሞ የተለያዩ አርዲኖ ቦርዶችን አክሰስ የምታደርጉበት በተን ነው። በእንደዚህ መልኩ ለእናንተ ፕሮጀክት የሚመቻችሁን ወደ ታች እየሄዳችሁ ሰሌክት ማድረግ ትችላላችሁ። እናም ከዚህ ከኮምፖነንት ታብ ውስጥ የፈለጋችሁትን ኮምፖነንት በእንደዚህ መልኩ ሌፍት ክሊክን በመንካት ወደ ወርክ ስፔሳችሁ መውሰድ ትችላላችሁ። ያው ቅድም እንደነገርኳችሁ ደግሞ ዙም ኢን ዙም አውት ለማድረግ የማውዝ ስክሮል በተናችሁ መጠቀም ትችላላችሁ። ኮምፖነንቱን ለማንቀሳቀስ ደግሞ ኮምፖነንቱ ላይ ክሊክ በማድረግ በእንደዚህ መልኩ ወደ ፈለጋችሁበት ቦታ መውሰድ ትችላላችሁ። ያው ዲሌት ለማድረግ ደግሞ ኮምፖነንቱን ሰሌክት ታደርጉትና ዲሌት በተኑን ትነኩታላችሁ። በእንደዚህ መልኩ ያጠፋላችሁ። ሌላኛው ደግሞ ኮምፖነንቶቹን ሰሌክት ባደረጋችሁ ቁጥር ለኮምፖነንቱ የሚሆን ፕሮፐርቲ ታብ ያመጣላችኋል። አሁን ለምሳሌ ይሄን አርዲኖ ሰሌክት አድርገዋለሁ። እንደምታዩት በዚህ መልኩ ፕሮፐርቲዎችን ያመጣልኛል። ለምሳሌ ሎኬሽን ጋር በመሄድ በእንደዚህ መልኩ ኮምፖነንቱ የተቀመጠበትን ቦታ መቀያየር እችላለሁ። ይሄኛው የሚያዝጋችሁ ከሆነ ግን ጀስት ኮምፖነንቱ ላይ ሌፍት ክሊክ ሆልድ በማድረግ ማንቀሳቀስ ትችላላችሁ። ሌላኛው ደግሞ ሮቴሽን የሚለው ነው። ይሄ ደግሞ ኮምፖነንቱን ሮቴት ለማድረግ ይጠቅማችኋል። የፈለጋችሁትን ቁጥር በመጻፍ በእንደዚህ መልኩ ሮቴት ማድረግ ትችላላችሁ። ከታች ደግሞ ሎክድ የሚለው ኮምፖነንቱን እዛው ባለበት ሎክ ለማድረግ ይጠቅማችኋል። ማለትም ሎክ ካደረጋችሁት በኋላ ማንቀሳቀስም ሆነ ሮቴት ማድረግ አትችሉም ማለት ነው። ያው የተለያዩ ኮምፖነንቶችን በነካችሁ ቁጥር የተለያየ ፕሮፐርቲዎችን ነው የሚያመጣላችሁ። ሶ ጀስት በማንበብ እንደፈለጋችሁ ማድረግ ትችላላችሁ። አሁን ለምሳሌ ይህን ብሬድቦርድ ሰሌክት ካደረግኩት በኋላ ሳይዝ ውስጥ በመግባት በእንደዚህ መልኩ የተለያየ ሳይዝ ያላቸውን ብሬድቦርድ መቀየር ትችላላችሁ። እና ደግሞ ይሄ ፕሮፐርቲ ታብ የተለያየ አይነት ቫሊዩ ያላቸውን ኮምፖነንቶች ቫሊዩዋቸውን እንድትቀይሩ ያደርጋቸዋል። አሁን ለምሳሌ ይሄ ሬዚስተር ሰሌክት ሳደርገው በምታዩት መልኩ ሬዚስታንሱን መቀየር እችላለሁ። እና ደግሞ ሌሎች ፕሮፐርቲዎችን ጀስት እንደምትፈልጉትና ፕሮጀክታችሁ እንደሚፈልገው መቀየር ትችላላችሁ። እና ደግሞ በተጨማሪ ኮንትሮል ፕላስ አርን በመንካት በእንደዚህ መልኩ ሮቴት ማድረግ ትችላላችሁ። ሌላኛው ደግሞ ይሄን በተን ስትነኩት እንደዚህ ኖት የምጽፉበትን ወረቀት ያመጣላችኋል። ክሊክ በማድረግ በእንደዚህ መልኩ ውስጡ የፈለጋችሁትን ቴክስት በመጻፍ ሙቭ ማድረግ ትችላላችሁ። ይሄ ደግሞ ያው ሮቴት ለማድረግ ነው። ካጠገቡ ደግሞ ፍሊፕ የሚለው ነው። ይሄ ፍሊፕ የሚለው
በቀኝ የነበረውን ወደ ግራ ያደርግላችኋል ወይም ከላይ የነበረውን ከታች ያደርግላችኋል። አሁን ለምሳሌ ይህን ካፓሲተር ላስገባና ፍሊፕን በመጠቀም ፍሊፕን እንዴት እንደምጠቀም ላሳያ። እንደምታዩት ፍሊፕ በተንን ስነካው የካፓሲተሩ ኔጌቲቭ ሳይድ ወይም ነጭ ስትራይፕ ያለበት በቀኝ ወይም በግራ ይሆናል እና ደግሞ በእንደዚህ መልኩ መገልበጥ ትችላላችሁ። እስቲ አሁን ደግሞ የተሰሩ ኤግዛምፕሎችን ላስገባና የቀሩትን ቶሎች ላሳያችሁ። ኤግዛምፕሎችን ለማግኘት ፋይል ጋር ትሄዳላችሁ። ከዛ ኦፕን ኤግዛምፕል፣ ከዛ ከዚህ ውስጥ የፈለጋችሁትን መምረጥ ትችላላችሁ። በእንደዚህ አይነት መልኩ የፈለጋችሁትን ኤግዛምፕል ማስገባት ትችላላችሁ። አሁን ላይ ጀስት ለማሳየት ቀለል እንዲል ሲምፕል የሆነ ኤግዛምፕል አስገብቼ ላሳያችሁ። ያስገባሁት ኤግዛምፕል ይሄን ይመስላል። ከታች ሲሙሌት የምትለውን በተን ስነኳት በእንደዚህ መልኩ ኤልኢዲ ይበራል። ስቶፕ ስለው ይጠፋል። ሲሙሌት ስለው ይበራል። ከፈለጋችሁ ኮምፖነንቶችን ሰሌክት በማድረግ እንደዚህ ፕሮፐርቲያቸውን መቀየር ትችላላችሁ። አሁን ለምሳሌ ባትሪውን ልንካውና 9 ቮልት አድርጌ ላሳያችሁ። እንደምታዩት ባትሪውን ወደ 9 ቮልት ይቀይርልናል። ከዛ ሲሙሌት ስለው ግን በመብራት ፋንታ እንደዚህ የጭስ ምልክት ያሳየኛል። ይህም ማለት ኮምፖነንቶቹ ሃይ ከረንት ስለደረሳቸው ተቃጥለዋል እያለኝ ነው። ለመመለስ ያው ስቶፕ ትሉትና ቮልቴጁን መቀነስ ወይም የሬዚስተር ቫሊዩ መጨመር ትችላላችሁ። እስቲ አሁን ለምሳሌ ሬዚስተሩን ሰሌክት ላድርገውና እስቲ ሬዚስታንሱን 600 አድርጌ ላሳያል። ከዛ ሲሙሌት ስለው እንደዚህ በትንሹም ቢሆን ኤልኢዲው ይበራል ማለት ነው። የኤልኢዲውን ከለር መቀየር ከፈለግኩ ደግሞ ኤልኢዲው ላይ ክሊክ አድርግና ፕሮፐርቲ ታብ ጋር በመሄድ በእንደዚህ መልኩ ወደ ፈለግኩት ከለር መቀየር ይችላለሁ። እዚህ ጋር እንደምታዩት ደግሞ ይህን ኤግዛምፕል የሰራው ሰውዬ እንዴት መጠቀም እንደምትችሉ በኮሜንት መልኩ አስቀምጦላችኋል። ከፈለጋችሁ እሱም ማንበብ ትችላላችሁ። ጀስት ስናጠቃልለው የተሰራውን ኤግዛምፕል እንደፈለጋችሁ መቆጣጠር ትችላላችሁ። ከፈለጋችሁ ኤዲት፣ ከፈለጋችሁ ዲሌት ወይም ኮምፖነንት ጨማምሮ ሌላ ሰርኪዩት አፕግሬድ ማድረግ ትችላላችሁ። እዚህ ጋር እንደምታዩት ደግሞ የተለያዩ ሜዠሪንግ ኢንስትሩመንቶችን በመጠቀም ቮልቴጅ፣ ሬዚስታንስ እና ከረንት መለካት ትችላላችሁ። እስቲ አሁን ወደ ቅድሙ ኤግዛምፕል ልመልሳችሁና አንዳንድ ነገሮችን ላሳያችሁ። እዚህ ጋር እንደምታዩት ብሬድ ቦርድ ይላል። ይሄ ዋናው ሰርኪዩታችንን ቢልድ የምናደርግበት ሜኑ ነው። ከአጠገቡ ደግሞ ስኬማቲክ የሚል አለ። ይሄ ደግሞ ጀስት በድሮይንግ መልኩ የሚያሳየን ነው። እንደምታዩት እዚህ ጋር ሬዚስተር አለ፣ ኤልኢዲ አለኝ፣ እዚህ ጋር ደግሞ ባትሪ አለኝ። ሌላኛው ደግሞ ይሄ ፒሲቢ የሚለው ነው። ይሄ ደግሞ ጀስት እነዚህ ቦርዶችን ፊዚካል የሆኑ ሰርኪት ቦርዶችን ዲዛይን የምታደርጉበት ነው። ይሄ ኮድ የሚለውን ደግሞ ቅድም አይተናል። ጀስት የተለያዩ ኮዶችን ለመጻፍ ይጠቅማቸዋል። እና ደግሞ ይሄን የሰራችሁትን በፎቶ መልክ ወይም በፋይል መልክ ማስቀመጥ ከፈለጋችሁ ፋይል ጋር ትሄዱና ኤክስፖርት፣ ከዛ አስ ኢሜጅ፣ ከዛ በፈለጋችሁት ፋይል ፎርማት በእንደዚህ መልኩ ሴቭ ያደርግላችኋል ማለት ነው። በምታዩት መልኩ ወርክ ስፔስ ላይ የሰራሁትን ሰርኪዩት በእንደዚህ መልኩ በፎቶ ሴቭ ያደርግልኛል ማለት ነው። ሌላኛው ደግሞ ሴቭ የሚለው በተን ነው። ያው ይሄ ሰርኪዩት ቢልድ ስታደርጉ ምንጊዜም ሴቭ ማድረግ አለባችሁ። ያው ይሄ ሴቭ የሚለው ደግሞ የሰራችሁትን ሰርኪዩት ሚሞሪያችሁ ላይ ሴቭ ያደርግላችኋል እና ደግሞ ሴቭ የሚያደርግላችሁ ሪዚንግ ፋይሉን እና ኮድም ከጻፋችሁ ኮዱን አብሮ ሴቭ ያደርግላችኋል። እንደምታዩት በዚህ መልኩ ሴቭ ያደርግልኛል። መጀመሪያ ላይ ያለው አርዲኖ ኮድ የያዘ ነው። ሁለተኛው ደግሞ የሰራሁትን ሰርኪዩት የያዘ ፋይል ነው። ከፈለጋችሁ ራሱ ላይ ደብል ክሊክ በማድረግ ኤዲት ማድረግ ትችላላችሁ። ሌላው ኤዲት የሚል በተን ውስጥ ደግሞ እነዚህን ኦፕሽኖች ታገኛላችሁ። ያው አሁን ላይ ዲቴል አላሳያችሁ፣ ምክንያቱም በባለፈው ቪዲዮ እነዚህን በደንብ አይተናል። ያው ተመሳሳይ ስለሆኑ ማለት ነው። ጀስት እዚች ጋር ግን ዱፕሊኬት የምትለዋን ስነኳት ሰሌክት ያደረጋችሁትን ኮምፖነንት በእንደዚህ መልኩ ዱፕሊኬት ያደርግላችኋል። ፓርት የሚለው ሜኑ ውስጥ ደግሞ እነዚህን ኦፕሽኖች ታገኛላችሁ። አሁን ለምሳሌ ሬዝ ኤንድ ሎወር የሚለውን በጥቂቱ ላሳያል። እሺ፣ በመጀመሪያ አርዲኖ አስገባለሁ። ከዛ አርዲኖን ሰሌክት ካደረግኩት በኋላ ፓርት የሚለው ጋር በእንደዚህ መልኩ ሴንድ ቱ ባክ ስለው እንደምታዩት አርዲኖ ከብሬድ ቦርዱ በላይ ነበረ። ሴንድ ቱ ባክ የሚለውን ስነካው ግን በእንደዚህ መልኩ ብሬድ ቦርዱ ከኋላ ይሆንልኛል ማለት ነው። ለመመለስ ከፈለግኩ ደግሞ ብሪንግ ቱ ፍሮንት የሚለውን ስነካው በእንደዚህ መልኩ ከላይ በኩል ያደርግልኛል ማለት ነው።
እዚህ ቪው የሚለው ውስጥ ደግሞ ብዙ ነገር ነው ያለው። ጀስት አላይን ቱ ግሪድ የሚለውን ብቻ ላሳያችሁ። አሁን ለምሳሌ እቺን ኤልኢዲ ሰሌክት አድርጌ ሳንቀሳቀሳ እንደምታዩት ፍሪሊ ማንቀሳቀስ አልችልም። ፍሪሊ ማንቀሳቀስ ከፈለኩ ግን ቪው ጋር ሄድና አላይን ቱ ግሪድ የሚለውን ሳጠፋው በእንደዚህ መልኩ ስሙዝሊ የፈለኩት ቦታ ጋር ማንቀሳቀስ እችላለሁ። ጀስት አላይን ቱ ግሪድ የሚለውን ካበራሁት ደግሞ በእንደዚህ መልኩ ስናፕ ያደርግልኛል ማለት ነው። ሶ እናንተ የሚመቻችሁን መርጣችሁ መጠቀም ትችላላችሁ። ሌላኛው ራውቲንግ የሚለው ውስጥ በመግባት ሰርኪዩታችሁ ውስጥ ያሉትን ሁሉንም ዋየሮች በአንድ ጊዜ ሰሌክት ማድረግ ትችላላችሁ። እስቲ በመጨረሻም አነስ ያለች ሰርኪዩት እንዴት ቢልድ እንደምታደርጉ ያሳያችኋለሁ። ሶ እናንተም ሶፍትዌሩን ዳውንሎድ አድርጋችሁ እንደዚህ ያለምንም ኢንተርኔት መጠቀም ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳረሱ። ጥያቄና አስተያየት ካላችሁ እዚሁ ኮሜንት ላይ ጻፉልኝ። በተጨማሪም ደግሞ የቴሌግራም ግሩፕ ላይ መጻፍ ትችላላችሁ። መልካም ጊዜ።